ሰላም ጤና ይስጥልን ውድ የዩኒክ ስፖርት ቤተሰቦች የመድፈኞቹ አሰልጣኝ ሚኬል አርቴታ ቡድኑ አርሰናል ዋንጫ ማንሳት የሚችልበት ቁመና ላይ መሆኑን በጋዜጣዊ መግለጫ አብራርቷል። እንመለከተዋለን። በዝውውር መረጃችን የአርሰናሉ አማካይ ቶማስ ፓርቴ ከባርሴሎና፣ ፓሪስ ሴን ጀርሜን እና ጁቬንቱስ ጋር ስሙ ተያይዟል። ሌላውም እንዳስሰው ጉዳይ ይሆናል። የሊቨርፑሉ ተከላካይ ኮነር ብራድሊ በሊቨርፑል ቤት ረጅም ጊዜ የሚያቆየውን ውል ክለቡ ሊቨርፑል እንዳቀረበለት ተሰምቷል። እነዚህንና መሰል ስፖርታዊ ጉዳዮችን ያጠናከርንበትን ስፖርታዊ መረጃ ወደ እናንተ እናደርሳለን። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ወደ ቀዳሚው መረጃችን ስናልፍ የአርሰናሉ አሰልጣኝ ስፔናዊው ሚኬል አርቴታ አርሰናል ቻምፒዮንስ ሊግ ዋንጫ የሚያነሳበት ትልቅ አቅም አለው ሲል ተናግሯል። የፕሪሚየር ሊግ የዋንጫ ተስፋው እንደመነመነ ያወቀው ሚኬል አርቴታ አርሰናል ትኩረት አድርጎ መስራት ከቻለ የቻምፒዮንስ ሊግ ዋንጫን ከፍ የማያደርግበት ምንም ምክንያት የለም ሲል ለጋዜጠኞች ተናግሯል። በፕሪሚየር ሊጉ የደረጃ ሰንጠረዥ አርሰናል ከመሪው ሊቨርፑል 13 ነጥቦች ብልጫ ተወስዶበት ሁለተኛ ደረጃ ላይ ይገኛል። በወሳኙ የፕሪሚየር ሊግ ግጥሚያ አርሰናል ከኖቲንጋም ፎረስት ጋር የነበረውን ጨዋታ ያለምንም ጎል በአቻ ውጤት ማጠናቀቁ ይታወሳል። በአንጻሩ መሪው ሊቨርፑል ኒውካስል ዩናይትድን 2-0 ማሸነፍ ችሏል። የኔዘርላንዱን ክለብ ፒኤስቪ ኤንዶቨንን 7-1 በሆነ ውጤት በሜዳው ማሸነፍ የቻሉት መድፈኞቹ በእርግጥም የቻምፒዮንስ ሊግ ዋንጫን የማንሳት ትልቅ እድል እንዳላቸው ተዘግቧል። የሰሜን ለንደኑ አርሰናል የፕሪሚየር ሊግ ዋንጫ የማንሳቱ ነገር እየቀረ ይመስላል። አርሰናል 16ቱን በቻምፒዮንስ ሊግ በቀላሉ መቀላቀል የቻለበትን ሁኔታ እናስታውሳለን። ሶስተኛ ደረጃን በመያዝ የቻምፒዮንስ ሊጉን 16 ክለቦች መቀላቀል የቻለው አርሰናል ዘንድሮ ጥሩ መሻሻል ላይ ነው የሚገኘው። ዘንድሮ በዚህ ጠንክረን መስራት የምንችል ከሆነና ውጤታችንንና አቋማችንን ማስጠበቅ የምንችል ከሆነ በቀላሉ የቻምፒዮንስ ሊግ ዋንጫን የማናነሳበት ምንም ምክንያት የለም ሲል ስፔናዊው አሰልጣኝ ትኩረት ሰጥቶ መግለጫ ሰጥቷል። በርካታ ተጫዋቾች የተጎዱበት አርሰናል ከነጉዳቱ ፒኤስቪ ኤንዶቨንን በ7-1 ሰፊ ልዩነት ማሸነፉ በትክክልም አሰልጣኙ እንዳሉት እውነትም አርሰናል የቻምፒዮንስ ሊግን ዋንጫ የማንሳት ትልቅ እድል እንዳለው ይገመታል። የአርሰናል አሰልጣኝ ሚኬል አርቴታ አርሰናል የቻምፒዮንስ ሊግ ዋንጫን ሊያሳካ የሚችልበት ቁመና ላይ ነው ያለው፣ ሙሉ አቅሙ አለን ሲል ለጋዜጠኞች ማብራሪያ መስጠቱ ይታወሳል። መድፈኞቹ በፕሪሚየር ሊጉ ከመሪው ሊቨርፑል ጋር ያላቸው የነጥብ ልዩነት መስፋቱን ተከትሎ ሙሉ ትኩረታቸውን ቻምፒዮንስ ሊግ ዋንጫው ላይ አድርገው እየተንቀሳቀሰ እንደሆነ ተገልጿል። ወደ ቀጣዩ መረጃችን ስናልፍ የአርሰናሉን አማካይ ቦታ ተጫዋች ቶማስ ፓርቴ ከመድፈኞቹ ጋር ሊለያይ መሆኑ ተሰምቷል። በመጪው ክረምት ከአርሰናል ጋር ያለው ውል የሚያበቃው ቶማስ ፓርቴ አውሮፓ ውስጥ ባሉ 3 ታላላቅ ክለቦች በጥብቅ እየተፈለገ ነው። በባርሴሎና፣ ፓሪስ ሴን ጀርሜን እና ጁቬንቱስ ክለቦች እየተፈለገ ያለው ቶማስ ፓርቴ ከአርሰናል ጋር ያለው ውል በዚህ ዓመት ይጠናቀቃል። የጋና ዜግነት ያለው አፍሪካዊ ኮከብ ቶማስ ፓርቴ በነፃ ዝውውር ወደሚፈልገው ክለብ የሚዘዋወር ይሆናል። ቶማስ ፓርቴን ለመተካት መድፈኞቹ ከተለያዩ ወጣት ተጫዋቾች ጋር ንግግር መጀመራቸው ተገልጿል። የሪያል ሶሼዳዱ ኮከብ አማካይ ስፍራ ተጫዋች ማርቲን ዙቤሜንዲ እና የሩሰንበርጉ ተጫዋች ሰቬሪ ኒፓን 31ኛ ዓመቱ ላይ የሚገኘውን ጋናዊ ቶማስ ፓርቴን ይተካሉ ተብሎ ይጠበቃል። ቶማስ ፓርቴ ወደ አርሰናል የመጣው በ2020 ነበር። ከመጣበት 2020 እስከ 2025 ድረስ ለመድፈኞቹ በ154 ጨዋታዎች ላይ ተሰልፎ መጫወትም ችሏል። መድፈኞቹ በዚህ ሳምንት ከፒኤስቪ ኤንዶቨን ጋር የቻምፒየንስ ሊግ ጨዋታቸውን ማድረጋቸው ይታወሳል። በሰፊ የጎል ልዩነት 7-1 በሆነ ውጤት አሸንፈው ወደ ሜዳቸው ተመልሰዋል። በመጪው እሁድ ደግሞ በፕሪሚየር ሊግ ውድድር ከምንጊዜም ተቀናቃኙ ማንቸስተር ዩናይትድ ጋር የሚያደርገው ጨዋታ ከወዲሁ የስፖርት አፍቃሪያንን ቀልብ ስቧል። ማንቸስተር ዩናይትድ አሁን ያለበት ወቅታዊ አቋም ጥሩ የሚባል ስላልሆነ ከፍተኛ የማሸነፍ ግምቱ ለአርሰናል መድፈኞቹ ተሰጥቷል። በፕሪሚየር ሊጉ ድንገተኛ ሽንፈትና ነጥብ መጣል እያስተናገደ ላለው አርሰናል ከማንቸስተር ዩናይትድ ጋር በሚኖረው ጨዋታ የሚሰበስበው 3 ነጥብ ለክለቡ የዋንጫ ተፎካካሪነትና የቀጣይ ዓመት ቻምፒዮንስ ሊግ ተሳታፊነት እጅግ አስፈላጊ መሆኑ ተዘግቧል።
ወደ ቀጣዩ መረጃችን ስናልፍ የሊቨርፑሉ ተጫዋች ኮነር ብራድሊ በሊቨርፑል ቤት ለረጅም ጊዜ ሊያቆየው የሚችል ውል ክለቡ ሊቨርፑል ሊያቀርብለት መሆኑ ተሰምቷል። የቀይ መስመር ተመላላሽ ተጫዋቹ አሌክሳንደር አርኖልድ ወደ ሪያል ማድሪድ መጓዙ አይቀሬ እንደሆነ የተረዱት ሊቨርፑሎች ለወጣቱ ተከላካይ ኮነር ብራድሊ አዲስ ውል ሊሰጡት እንደሆነ መረጃዎች እየወጡ ነው። ኮነር ብራድሊ ከሊቨርፑል ጋር የተፈራረመው ውል ገና ያልተጠናቀቀ ሲሆን እስከ 2027 ድረስ ይቆያል። ይህ ውል ሳይጠናቀቅ ሌላ ተጨማሪ ውል ለወጣቱ ተመላላሽ ተከላካይ ኮነር ብራድሊ ሊቨርፑሎች ሊያቀርቡለት መሆኑ ተሰምቷል። ዘሰን ይዞት የወጣው መረጃ እንደሚያሳየው ከሆነ ለኮነር ብራድሊ ሊቨርፑሎች ሊያቀርቡለት ያሰቡት አዲስ ውል እስከ 2030 ድረስ በሊቨርፑል ቤት የሚያቆየው ሲሆን የተጫዋቹ ሳምንታዊ ገቢም ከ10,000 ፓውንድ ወደ 75,000 ፓውንድ ከፍ እንደሚል ተገልጿል። በሊቨርፑል አካዳሚ ያደገው ወጣቱ የተከላካይ መስመር ተጫዋች ኮነር ብራድሊ የቀረበለትን ውል እንደሚፈርም ይጠበቃል። የሊቨርፑል አሰልጣኝ አርነ ስሎት አዲሱ የቀረበለትን ኮነር ብራድሊን የረጅም ጊዜ የአሌክሳንደር አርኖልድ ተተኪ ሊያደርጉት እንዳሰቡ ተዘግቧል። አሌክሳንደር አርኖልድ እንደ ኮነር ብራድሊ ሁሉ የሊቨርፑል አካዳሚ ፍሬ መሆኑ ይታወቃል። እንግሊዛዊው አሌክሳንደር አርኖልድ ከሊቨርፑል ጋር ያለው ውል ሊጠናቀቅ ጥቂት ወራት ብቻ ይቀሩታል። እንግሊዛዊው አሌክሳንደር አርኖልድ ከሊቨርፑል ጋር ያለው ውል ሊጠናቀቅ ጥቂት ወራት ብቻ ይቀሩታል። በመጪው ክረምት ከሊቨርፑል ጋር ያለው ውል ሲጠናቀቅ በነፃ ዝውውር ወደ ሪያል ማድሪድ እንደሚሄድ ይጠበቃል። አሌክሳንደር አርኖልድ ሊቨርፑልን ለቆ ወደ ሪያል ማድሪድ የመሄዱ ነገር ያለቀለት ጉዳይ ቢሆንም ውላቸው ሊጠናቀቅ የወራት ዕድሜ የቀረው የአጥቂው መሐመድ ሳላህ እና ተከላካዩ ቨርጂል ቫን ዳይክ ለቀጣይ ዓመታት በመርሲሳይዱ ክለብ ሊቨርፑል የሚያቆያቸውን ውል ይፈርማሉ ተብሎ ይጠበቃል። ሊቨርፑል በቻምፒዮንስ ሊግ ውድድር ከፈረንሳዩ ሊግ 1 ሻምፒዮን ፓሪስ ሴን ጀርሜን ጋር ያደረገውን ጨዋታ በፓሪስ ሴን ጀርሜን ሜዳ 1-0 አሸንፎ ተመልሷል። የዚህ ውድድር የመጀመሪያ ጨዋታ በፈረንሳይ ፓሪስ ሴን ጀርሜን የተካሄደ ሲሆን በአሸናፊነት ሊቨርፑሎች ማጠናቀቅ ችለዋል። ዘንድሮ ሊቨርፑሎች የቻምፒዮንስ ሊግ ዋንጫ የሚያነሱ ከሆነ አጥቂያቸው መሐመድ ሳላህ የባላንዶር ሽልማት አሸናፊ የመሆን እጅግ ከፍተኛ እድል እንዳለው ተነግሯል። ብዙ አፍሪካውያን የባላንዶር ሽልማት አሸናፊ መሆን እየቻሉ በአፍሪካዊነታቸው ምክንያት ተከልክለዋል። ዘንድሮ ወጥ አቋም እያሳየ ያለው መሐመድ ሳላህ ከዚህ በፊት እጩ በነበረባቸው የባላንዶር ሽልማቶች ምናልባትም እንግሊዛዊው ቢሆን ኖሮ ሚዲያው ሳይቀር እንዴት ሊዘምርለት እንደሚችል ግልጽ ነው። ነገር ግን አፍሪካዊ ተጫዋቾች የባላንዶር ሽልማትን በተለያየ ምክንያት እንዲከለከሉ ሆነዋል። በአፍሪካውያን እግር ኳስ ተጫዋቾች ታሪክ ብቸኛው የባላንዶር አሸናፊ ጆርጅ ዊያ በነጮቹ 1995 እንደነበር ይታወሳል። ነጮቹ የለመዱት አፍሪካውያን እግር ኳስ ተጫዋቾችን የማንኳሰስ ተሞክሮ በዘንድሮ የባላንዶር ሽልማት ላይ አገርሽቶ ሊቨርፑልን ኮከቡ መሐመድ ሳላህ ቅር እንዳያሰኘው ያሰጋል ሲል ስካይ ስፖርት አስነብቧል። ክብራትና ክብራን ውድ የዩኒክ ስፖርት ቤተሰቦች ቻናሉን ሰብስክራይብ በማድረግ አብሮነታችሁ አይለየን። እናመሰግናለን።